መጀመሪያ ሴት ልጅ ስታይ ቀድመህ የምታየው የትኛው አካሏን ነው? እኔ ደስ የሚለኝ የእግር ጣት ደስ የሚል አቀማመጥ። እሱን ስታይ ብዙም ቆንጆ ባትሆን ችግር የለውም። በጫማ ከተሸፈነበት እሱ ችግር ነው። እሱን ከመልክ አይቼ ነው ነው አለ ወይ በሂደት የእግር ጣት በጣም ወዳለሁ፣ ደስ ይለኛል። ድፍን ጫማ ካረገች ግን እንዳልከው ወይ መልኳን ወይ ጸባዩን የእግር ጥፍር ቀዳሽ በጣም ቆንጆ ሴት ላንተ የትኛው አካሏ ሲያምር ነው? ያው አንድ ግንባሯ። ምን አይነት ግንባር ነው? ያው ጥቁርም ሆነ ጠይም ከሆነች ጠበብ ያለው የዛ ደግሞ ቀጣይ ደግሞ ፀጉሯ፣ ከዛ ደግሞ ጸባዋ። እኔ ማለት ፈገግታዋ ነው የመጀመሪያ ሴት ልጅ በቃ ፈገግታዋ የሚስበኝና ፈገግታ ሳይ በጣም ደስ ይለኛል። ከዛ ውጪ በቃ አለባበሷ ሁለቱም እነዚህ በቃ እነዚህን ሳይ በቃ ፊዚካሊ እንዴ ከተለቁ ነው። ፊዚካሊ እኔ ደስ የምትለኝ ሴት ማለት በጣም ወፍራም ያልሆነች መካከለኛና ቁመቷ ደግሞ አጭር ሳይሆን መካከለኛ የሆነች ሴት ሳይ፣ ጸጉሯ ደግሞ ረጅም የሆነ ሴት ካየው በጣም ይስበኛል ማለት ደም ግባት ያላት ማለት ነው። እኔ ባይዘዌ በጣም ሴት ልጅም በጣም ነው የማየው፣ በጣም ነው የማደንቀው። አድናቂ ከሚባሉት ሴት አድናቂ ከሚባሉት አንዱ ነኝ። ግን ትልቅ እንትን የሚስበኝ እግሯና ወደዚህ ወደ መቀመጫው አካባቢ ላይ የመጀመሪያ የማየው በቃ እሱ ነው። ዳሌው አካባቢና እግሯ፣ ዳሌው አምሮ እግሯ ካላማረ አልፈልግም። እግሯ ከሳበኝ ግን ዳሌ ባይኖራት ራሱ ለኔ በጣም እይታ ከስር ነው የሚጀምረው። ከዛ ወደ ላይ ወጣ መቀመጫ ነው ያለው። አፕሼት ታረግና አልፋለሁ። መጀመሪያ አይኗን ነው የምመለከተው። ማለት ፊቷ ላይ እንዳለ መለከትና ግን አይኗ ላይ ነው የማየው። ምን አይነት አይን ነው የምትወደው? ማለት ኮላ ጎላ ያለ አይን ደስ ይለኛል። ምክንያት አለ ግን ማለት እንዲህ ደስ ይለኛል ዝም ብሎ እንጂ ምክንያት ምናምን ሳይሆን ደስ ይለኛል በቃ። ሴት ልጅ በቅድሚያ ስታይ የትኛው አካል ይማርካል? አክቹዋሊ እኔ ታማኝነቷን ነው የምፈልገው በራሴ ማለት ነው። ፊዚካሏ የሴት ልጅ እንግዲህ ውበቷ እንደ አባባል ጸጉሯን ላይ ቶሎ ድቅታ ትክክል። እኔ ነገር ግን በራሴ ደግሞ መስፈርት አለ። ሴት ልጅ ስታይ ቶሎ ብለህ የምታየው የትኛውን የሰውነት ክፍሏ ነው? ዳሌዋ። እሺ ለምን? ያው በቃ ይማርከኛል፣ በጣም ነው የሚያረክ። ምን አይነት ወገቧ ቀጠን ብሎ ምናምን ትንሽ ሰፋ ያለ ዳሌ። ምንድን ነው ምክንያቶች አሉ? አይ በቃ እንደዚሁ ልምድ ነው። በጣም በቃ ይማርከኛል። ከዚህ በፊት የቀረብካቸው ሴቶች በዳሌ ነው? ሴት ልጅ ስታይ ቶሎ ብለህ የምታየው የትኛውን የሰውነት ክፍሏ ነው? ሃርድዌር ነው፣ ሼፕ፣ አይን። መጀመሪያ እኔ ሼፕ ነው የማየው። በቃ የኔ ምርጫ ሼፕ ነው። በቃ ዳሌ አካባቢ ምናምን ሰፋ ያለ ከወገቧ ቀጠን ያለች በቃ 8 ቁጥር ማለት ነው። ታሪካዊ እንደዛ ነው። እንደዛ ሳይሆን በቃ አይን የሚማርከው ነው። ተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ እንደዛ ነው። ዳሌዋ ላይ ሰፋ ያለች በጣም ትመቸኛለች። በሌሎች የመገናኛ መንገዶች እናንተ የምትወዱትን ደግሞ መናገር ትችላላችሁ። ገና ከሆኑ እየመጡልን ነበር ቴክስቶች። አዚዝ የተባለ አድማጫችን እኔ ከሴት ልጅ የሚስበኝ አበላሏ፣ አመጋገቧ ነው። ትንሽ አስቆኛል። አስተያየት ሰጪዎቹ በይበልጥ አይ የዘንድሮ በዮችን ነው የሴድሮችን የሚለውን ምናልባት ቢለየው ጥሩ ነው። የዘንድሮቹ ከወንድም ራሱ ይበልጣሉ ይባላል። በተለይ ቁርጥ ላይ ብዙ ማህበራዊ ድረገጾች ላይ ቁርጥ አበላላቸው ከአንበሳ ጋር በመመሳሰል ሲለቀቁ አይተናገሩ። ይቀርባሉት ሴት ልጅ አይ የታየ ነገር ስለሆነ እንደውም አሁን እኮ ቀረ እንደ ሴት እንደ ወንድ ልጅ ብላ እንጂ ሳይሆን እንደ ሴት ልጅ ብላ ነው የሚባለው። በጣም የሚወዱ ሴቶች በጣም ቁጥራቸው ስለጨመረ እንግዲህ ከጊዜ ጋር ከሚቀየሩ ነገሮች አንዱ አበላል ሆኖ ሊሆን ይችላል። ድሮ የሴት ልጅ ውበቷ ተብሎ ያለች ቁንጥር እየተያዘ ከብላ ሴት ልጅ አይደል በአንዱ ጉንጭ ቃስ ብላላ በሳይለንት አለ እንትን ብላ አኝቀው ምናምን ትባላለች። አንዳንድ ሴቶች መብላታቸውን ሁሉ አታውቅም። በልተን ወጥተን መጣ ሲሉ ወይ እጃቸውን የሆነ ነገር ሲነካኩ አታይም፣ ወይ ከንፈራቸውን ሲነካኩ አታይም። ግን ቃስ ብሎ የሚበላ ብዙ ይበላል ታውቃለህ አይደል? እንደዛ ይባላል።
ይባላል ሳይሆን እውነት ነው። አንዴ እኮ ስለፈተነው በሁለቱም በተሞክረ ከሆነ ካዝናናኝ ውስጥ አይት የምጀምረው ከእግሯ ነው እና ወደ ላይ ቀሳቀስ እያልኩ ያለው እና መከራ ችግር አንዳንዱ ከታች ይጀምራል ወደ ላይ ግንባር ያለው በጣም አዝናንቶኛል። እና ከፊት ለፊት ከሰውነት አካል ጥቀስ ሲባል ጸባይ ሲጀኮ በጣም የሰውነት አካል ጸባይ ከመቼ እንደሚሆን እነዚህ አዝናንቶኛል። አድማጮች ደግሞ ያዝናናቸውን እነሱም ደግሞ የሚፈልጉት ማለት አካልና ፍቅር ሁሉ ተሰራለ አርዶራን ነው አላለ ደግሞ አስታፈቀው ተማሪ ምን ያለበት እስቲ እንደሱ ማለት እንግዲህ ከኮምፒውተር አካላት ጋር የሴት ልጅ አካል እኔ ደግሞ ከሴት ልጅ ቀድሜ የማየው የግራ ተረከዝ ነው ይላል። የግራ ተረከዝ የተለየ ጥቅም አለው። በጣም አገርሻል። አይ የግራ ተረከዝ ማለት ለምሳሌ የቀኝና ግራው በእርግጥ ይሄ አይኪዩባቸው ጥሩ የሚሆኑ ጭንቅላቶች አሉ። የቀኝ ግራኞች የቀኝ ናቸው የሚጠቀሙት ይባላል አይደል? የግራ ተረከዝ ጥሩነቱ ምን ላይ እንደሆነ አልገባኝም። እንግዲህ የሆነ ታሪካዊ ስኬል ነው ይባላል። በፌስቡክ ስሙ እሱ ነው የላከልን። ያው የግራ ተረከዝ ነው ነውና ሌሎቻችሁም ግን አድማጮቻችን አስተያየት መስጠት ትችላላችሁ። በዝብይና አለምሰገድ እንዴት ናችሁ? ከሴት ልጅ የሁለት ነገሮች ይስቡኛል። አንደኛው አይኗ፣ ሁለተኛው ጸጉሯ። የሆነ ቀን ግን ምን እንደሆንኩ ታውቃላችሁ? ቃል ትባላለች። በአጋጣሚ ስንገናኝ አይኗ አስደንግጦኝ አፍጥጬ በነበረበት ሰዓት ከኋላ አባቷ በዱላ ቢመቱኝ ማየት አላውቅም። የእውነት ከዚህ ቀን ጀምሮ ይሄው ለ2 ዓመት በፍቅር እየተሰቃየሁ ነው። በፈጠራቸው አንድ ውለታው አለኝ ጓደኛ አለኝ ወይስ የለሽም ብላችሁ ጠይቁልኝ። ስልኳን ልላክ ብሎ ቴክስት ካደረገለት አስቸጋሪ ነው። በጀርባው በዱላ ተመተዋል። ብዙ መስዋዕትነት እንደከፈለ በጠራ 2 ዓመት ሙሉ ያንን አይን ማየት በፍቅር እየተሰቃየ ነው። ስለዚህ ሌላ አምሳያውን አይን እንኳን እስኪ እንዲፈልግ እሷ ጋር ያለውን ነገር ያበጋይን እንግዲህ ማወቅ አለበትና አይ ስልኩን ይላክና እንጠይቅለት። ስልክ ላክ እንጠይቅልሃለን። ምክንያቱም መሰቀየት የለብህም ብለን እናስባለን። አብይ አብሮዛት ኢትዮጵያ ታውሳይ የምታያቸውን ቦታዎች አውቃለሁ እና አድማጮቹን ከጠየቁ እዚህ ለምን እንጠይቅ ነው አይደል? ጥሩ ነው። አይ አንተ ተናገር። እኔ እንደ ሃርድዌር እና ሶፍትዌር ሌvel እንደ ከሴት ልጅ በጣም ደስ የሚለው ነገር ጽድት ያለ ነገር ደስ ይላል። ንጽህና በጣም አደንቃለሁ። ብዙ ነገሮች ንጽህና እሺ፣ እሱ ብዙ የሚታይ ነገር አይደል? አይ የሚታይ አካል ነው ይሄ። ቅድም ጥፍርም ሊሆን ይችላል፣ ፀጉርም ቅንድብም ሊሆን ይችላል። እንደዛ ጋር በጣም ደስ የማደንቀው ወገብ ነው። ወገብ በጣም የወገብ አድናቂ ነው። ስብር ያለው ወገብ ታውቃለህ? የኔ ሚስት ያላት አይነት ማለት አሌክስ ወደ አንተ ጥያቄ ላምጣና በእርግጥ አንተ ብዙ ነገር ታደንቃለህ። እሺ ወሬ ወደ በኋላ ብድር መለሰር እንዳትለኝ። ብድር መለሰ አታርጉኝ። አይ አድማጮችን አክብረው መለስ ብዬ አይ አድማጮች ሲጠይቁ አሌክስ ዛሬ ልትጋለጥ ነው። ምንድነው የሚያሳፍረው? አይ እንዴት ምን ከሴት ልጅ አካል የምትወደው ብትባል ምን ችግር የለውም። አይ ችግር የለውም። አንዱን በለው ያ ምን አይ ስለምት እኔ በእውነቱ ከሆነ ታውቃለህ ለሴቶች ጣት አካባቢ ላይ ያለ ነገር ከፍ ያለ እሱ ሁለተኛው የመጀመሪያውም ሁለተኛውም እዛ አካባቢ ነው። አድማጮቻችን አሌክስ ስቱዲዮን ብታዩት በጣም አዝነንለት አልትተነዋል። ለማንኛውም እዛ አካባቢ ያተኩራል። ቶሎ ብዬ ምናልባት ልጨብጥ ወይም ለመጨበጥ ስቸኩል ከዛ ስለዚህ መጀመሪያ ጣት ካደነ ከኔ ነው የምታደርገው ማለት ነው። እኔ ጣት ስለሚወጣ ይታወቃል። ለማንኛውም አሌክስ ግን እኔ በጣም ብዙ ነገር እሺ ምንም አይደለም ማሰኘለት ይቻላል። አድማጮቻችን እኛ ስቱዲዮስ በጣም ደስ ብሎን እየተዝናና ነው ፕሮግራሙን እየመራን የምንገኘው። እናንተም ቤት ውስጥ ሆናችሁ እንቅልፍ እንዳይወስዳችሁ ጥሩ ቆይታ እያደረጋችሁ እንደሆነ ነው ተስፋ የምናደርገው።